ሰላም እንዴት ናችሁ? ቤተሰብ ከውጭ የሚመጡ ነበሩና ለሰርግ ለፕሮግራም ሰሞኑን እና ሆቴል ገስት ሃውሶችን ቼክ እንዳደርግላቸው ለማረፊያ ጠይቀው ጎግል ላይ ሰርች እያረኩ ነበር እና አብዛኛው ሆቴሎች ሳያቸው በጣም ኤክስፔንሲቭ ነው ዋጋቸው። አንዳንዶቹ ጋር በጣም የተጋነነ ፕራይስ ነው እያየሁ ያለሁት። በዚህ ዋጋ ቅድመ ክፍያው አንዳንድ ቦታ ላይ ቅድመ ክፍያ ከፍለን ቤት የምንገዛበት ፕራይስ ሁላ ነው ያላቸው። ምን አሰብኩኝ መሰላችሁ? ለቀጣይ ሲመጡ ማረፊያ እንዲሆናቸው ለቤተሰቦቼ በአጋጣሚ ሆኖ ደግሞ መገናኛ ላይ ከኤርፖርትም ታውቃላችሁ ምን ያህል ቅርብ እንደሆነ ከመገናኛ ወደ አዲሱ ቤተመንግስት የሚወስደው መንገድ ላይ ከስቱዲዮ ጀምሮ ቴምር ሪል ስቴት ላይ የመኖሪያ ቤቶችን በ35% ዲስካውንት እና 40/60 በሚባል አከፋፈል እየሸጥን ነው እና እዛ ላይ ቤት እንዲገዙ አሰብኩኝ። ለምሳሌ ባለ ስቱዲዮ በ2,700,000 ብር ጠቅላላ ክፍያ መግዛት ይችላሉ። ምክንያቱም አንዳንዴ ቤተሰብ ጋር መጥተው ማረፍ ላይ ፈልግ ይችላል አብዛኛውን ከውጭ የሚመጣ ሰው። ስለዚህ ምን ልላችሁ ፈልጌ ነው፣ እናንተም ይሄን የተጋነነ ዋጋ በአመት አንዴም ሊሆን ይችላል በሁለት ዓመት አንዴ ስትመጡ ከምታወጡ የራሳችሁን ሀሴት መኖሪያ የሚይዛችሁ በተጨማሪ ደግሞ ስትመጡ ታርፉበታላችሁ፣ ስትሄዱ ደግሞ አከራይታችሁት ተጨማሪ ገቢ የምታገኙበት አማራጮች አሉንና እንዳልኳችሁ ስቱዲዮ ከ2,700,000 ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ ደግሞ ከ5,600,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። እሱም የሚገኘው ሳይቱ ከመገናኛ ወደ አዲሱ ቤተመንግስት የሚወስደው መንገድ ላይ ከቤልቪ ሆቴል በቅርብ ርቀት ላይ ነው የሚገኘውና እንደ ኢንቨስትመንትም እንደ መኖሪያም ስትመጡም እንድታርፉበት አሪፍ አማራጭ ነው ብዬ አስባለሁ። ይሄ ኦፈር በጣም ለተወሰነ ቀናቶች ናቸው ያሉትና የዚህ ኦፈር ተጠቃሚ ለመሆን በ0911 010117 ደውሉልን። አመሰግናለሁ። መልካም ጊዜ